አስቀድመው እናት አባት ለልጆቻቸው መዝሙረ ዳዊትን የሰሎሞንን ምሳሌ መጽሐፈ ሲራክን ያስተምሯቸው ይላል። እነዚህ ተምረን ጥቅማቸው ምንድነው ስትሉኝ ጸሎት መሆን ጥቅማቸው ምንድነው? ሌላ ጥቅማቸው ደግሞ ሃይማኖተኛ መሆን ነው። ለምሳሌ ልብ ብላችሁ ስሙኝ። ጸሎት ያድናል አያድንም? ያድናል አያድንም? እንደ ዳዊት አምኖ ለጸለየበት ጸሎት ያድናል። ለምሳሌ ጠላት ቢከተላችሁ ጠላት ጦር ነቅንቆ ጋሻ ነጥቆ እየተከተላችሁ ቢመጣ እንኳን የቅዱስ ዳዊትን መዝሙር ከጸለያችሁ ከጠላታችሁ ማለፍ ትችላላችሁ። ማስረጃ ካላችሁኝ ተመልከቱ። ቅዱስ ዳዊት ሳኦል በሚያሳድደው ጊዜ ምን እያለ ይጸልይ መሰላችሁ? እግዚኦ ብጽኦሙ ወአቅጾሙ፣ አቤቱ ጌታ ሆይ ጠላቶችን አሰነካክላቸው እያለ ይጸልይ ነበር። ይህን እያለ በሚጸልይበት ሰዓት ሳኦል ቅዱስ ዳዊትን ሊያገኘው የተወሰነች ምዕራፍ ቢያንስ የዓይን እይታ ያህል እንደው ዘወር ቢል ሊያየው ሲል ቅዱስ ዳዊት ይህን እየጸለየ አቤቱ ጌታ ሆይ እኔ ጠላቶችን መዋጋት አይቻለኝም፣ አንተ ተዋጋቸው። ሰልፍ እንጂ ይሉሃል አንተ ነህ፣ ማሸነፍም ባንተ ነው፣ ድልም ባንተ ነው። እኔ ተመልከቱ ጠላቴንም እንኳን ቢሆን ባገኘው አልገድለውም፣ ለምን በቀል ያንተ ስለሆነ እያለ ይጸልይ ነበር። ለዚህ ነው ጌታ ሆይ ጭንቅ የሚሆን ነገርን በእኔ ላይ ጥለህ ወፈተንኮ ለልቤ፣ ዳዊት ያረገው ይሆን አያደርገው ይሆን ብለህ ፈተንከኝ። ታዲያ ፈተንከኝ፣ አንተ ስትፈትነኝ መውደቅ ማወድቅ አይደለምን? እንዳልወድቅ ግን አንተ ጠብቀኝ እያለ ይጸልይ ነበር። በዚህ ዓለም ጭንቅ ነገር የሚባለው ጠላትን ከእጅ አግኝቶ መተው ነው የሚባለው። ጠላትን ከምን አግኝቶ በሉ ንገር እንጂ። ጠላታችሁ ሊገድላችሁ ክላሹን ታጥቆ እየመጣ ተጋድሞ ብታገኙት ምን እንደሚደረገው ይላችሁ። ድሮ በነገስታቱ ዘመን ምን ይደረግ መሰላችሁ? ሰው ዝም ብሎ ቁጭ እንዳለ ከኋላ አይመታም። ለምን ቢባል ቁጭ ብሎ ሳያየው ነው። ገጥሞ ነው ማሸነፍ ያለበት ሰው ማለት ነው። የዛሬ ሰው ፈሪ ስለሆነ ሰው እንደተኛለን የሚገል እንደዚያ እያደረገን የሚገል ከኋላ ነው የሚገለው ማለት ነው። ግን ጀግና የሚባለው ግን ፊት ለፊት እንግዲህ ግጠመኝ መጥቻለሁ ኋላ እንዲሆኝ ነው እንዳትል ብሎ የሚገጥም ሰው ነው። እኔ ግጠሙ አላልኩም። እሺ እንዲያ ማለት አይደለም። ሐሳቡን ነው የነገርኳችሁ። ቅዱስ ዳዊት ጠላቱን ተኝቶ አገኘው። ምን ብሎ እጁ ላይ ሰጥቶት ተኝቶ ሲያገኘው ምንድን እንዳደረገ ታውቃላችሁ? አንተ ያነገስከውን እኔ አልገድለውም፣ ግን ሰውየው ከሃዲ ስለሆነ አላገኘኝም ስለሚል ባይሆን ከልብሱ ላይ ቀድጄ በመዳፌ ልክ ልውሰድ ብሎ ከሳውል ቀሚስ ላይ ቀዶ በመዳፉ ለክቶ ይዞት ሄደ፣ ሳይገድለው ማለት ነው። ከዛ ወታደሮቹን እና አቢሳን ቀስቅሶ አንተ የተሾምከው አብረህ ልትጋደም ሳይሆን ንጉሱን ልትጠብቅ ነበር፣ አንተ ግን የማትረባ ሰው ነህ ብሎ ቅዱስ ዳዊት ጠላቱን ከእጁ ላይ አግኝቶ የማረ ደግ አባት ነው። ለዚህ ነው እግዚአብሔር እንደ ልቤ ያለው። ተመልከቱ፣ አስቀድማ ጠላታችሁን ውደዱ የምትል ወንጌል ሳትሰራ ጠላቱን አግኝቶ የማረ ስለሆነ እግዚአብሔር እንደ ልቤ የሚል ስም ሰጥቶታል። አሁንም እንደ እግዚአብሔር ልብ ለመኖር ሁላችንን የሚያብቃን ከልባችን ሐሳብ ወጥተን